ለን ብለው ምን እንደሚያደርጉ በየክለቡ ምን እንደሚያደርጉ እያንዳንዱ ሊጎራ እናውቃለን። የምከስበትን እስኪ ልስማ። እኔ እናንተ አፍላፍ ነን። እሺ ችግር የለውም። ስለ ጆን ዳንኤል አታቋርጠኛ። ከሊፋም ስለ ጆን ዳንኤል ብቻ አውራ። አሁን ጃኒ ሀሳብን አናቋርጥም። መስመር አስይዘዋል። ሌላ ሰው ጋር ትለጣጥም። አሁን ችግር የለውም። ሌላ ሰው ጋር የመሰለውን ያወራ። አንድ ሰው የመሰለውን ሀሳብ የማውራት ዛና ቆይ የሚውጣ አርጊ ዛና ቆይ ሀሳቡን መስመር ያስይዘው ነው። እሺ መስመር አስይዘዋለሁ። ልመጣ ነው እኮ መስመር አስይዘዋለሁ። እኔ አንተ ትቀጥልበት እና እያንዳንዱ ማንኛውም ሰው አስተማሪ ቢሆን ተማሪው ከአስተማሪው ሲበልጥ ደስ ይላል። የግድ እሱ አመጣቸው እንደዚህ ያደረገ ፋውል ሲሰራ ፋውል ነው ማለት አለብን። ክሬዲቱንም ሳንበላ ፋውል ሰርቶ አይተናል። ታስሮ በነበረ ሰዓት ወንድ ልጅ ነው፣ ወጣት ነው፣ ተሳስቶ ታሰረ፣ ተፈታ። ከተፈታ በኋላ ግን የተስተካከለ አልመሰለኝም በእኔ እይታ። ምክንያቱም እኔ በአይኔ ያየሁት ነው። ለምሳሌ ሸገሩ እንትና ፓንትሻችሁ ዩኤልሲ ያደረገው የነገረውን ነገር አይተሃል። ክለቡ ቡላላ ሲሰጠው ሀሳብ ስለተጣሉና ማታ ቤቱ ላይ ነበር ነበረ። አንድ የሚዩት አድርግ። አዶናይን 5 ቀን ቁጭ ብሎ ገዝቱ ላይ ላይቭ ላይ ሲሰድበው አካውንቱን ሪፖርት አድርጉበት እያለ ሲሰድብ ጆን ዳኒ ነው መቶ ጊፍት የምሰጠው ከእነ ማስረጃው አሳያለሁ። ፑሽ የሚያደርገው ጆን ዳኒ እኔ አሳያለሁ። ጆከር በቪዲዮ ላሳይህ እኮ እንትኑን እኔ የምልህ ማለት ነው። ታሳየኛለህ ለዩኤን ጊፍት ጋር ሲሞላለት በተራ አውራ አላዳምጥህም። በተራ አውራና ችግር መልስ ስጠኝ። በተራ አዶናይን አታክ የሚያደርጉ ሰዎችን እየሄደ ፑሽ ያደረግ ነበር ጆን ዳንኤል። አዶናይን አሁን የሰራውን ፋውል ነው ምሰምነግር። ሁለተኛ ነገር ደግሞ እሷ እያንዳንዱን ከእስር ቤትም ጀምሮ ሲወጣ ለሱ ውክልና ካለ ቀጥታ ሄዶ እሱ ውክልናውን ባለቤት ነው ማንሳት ይችላል። ከእሱ ጋር ሰጣ ገባ ውስጥ መግባት የለበትም። እያንዳንዱን ግንኙነት እሱ ከእሷ እስከ መታሰሩ በፊት ነው ያቆመው። ከናዮ ጋር ጀምሮ ማለት ነው እሱ ነው ያቆመው። ስታፕ ማድረግ የሚችለውም እሱ ነው። ከመታሰሩ በፊትም ውክልናውን ማንሳት ይችላል። ለምን ሚስት ነበረው ሳይታሰር በፊት። እያንዳንዱ ነገር አዶናይን አታክ ለማድረግ እርምጃዎችን ተራምደዋል። አልሳካ ሲለው በኤክሱ በኩል መጣ። አንድ ሴት ናት የሁሉ ዓመት የለፋችበትን አካውንት እሱማ መጣት ምንም ለፍታ ትምጣ ሲዘጋባት የተሰማትን ስሜት መታ ልታወራ ትችላለች። የምጠረጥረው ፖሊስ ራሱ ወንጀል አንድ ሰው ሲሰራ የምጠረጥረው ሰው አለ ነው የሚል። አዎ ካልክ ያን ሰው ነው አይደለ እንዲከታተል ለምታደርገው። የምጠረጥረው ሰው ጆን ዳንኤል ብላ አሰበች። አካውንቴን ባን ተደረገባት። እንዴት ነው ማታዝ ነው? እንዴት ነው ማይሰማት? እንደዚህ አይነት እንትን ውስጥ ሆና እንደዚህ አይነት ነገር ሀፐን ሲያደርግባት ይሰማታል። በእኔ እይታ ግን አዶናይን አታክ ለማድረግ እየሞከረ ለምን ሁሉም ቲክታከሮች ኢትዮጵያ ላይ እሱ ያመጣቸው እየሰገዱ ስራ እሱን እንዲሰግድለት መልሼ እገባለሁ። ሰምክ እንዲሰግድለት ስለሚፈልጉ እሱ ደግሞ አይፈልግም። አዶናይ ደግሞ የራሱ እንትን ያለው ከእሱ ጋር የሚያገናኘው ነገር የለም። ይህ ተንኮል ቅናት ምንም የለበትም። የተለየ ሰው ነው። መጣ ስትመጣ በቃ ጊዜ ነው። ከአንተ የተሻለ ሰው ስትገኝ ከእሱ ጋር ተቀራረበ ለመስራት መሞከር ነው እንጂ እሱን አታክ ለማድረግ በእንደዚህ አይነት ርቀት ወይም አንተ የተውካትን ከአንተ ጋር የተለያየችው ሴት ከሱ ጋር አብራ ስላለች ይህን ያህል ርቀት ሄደ ለማጥቃት መሞከር። አካውንት እንዴት እንደሚዘጋ መናቃለን። እናውራ ከተባለ በማን ቴሌግራም ግሩፕ እንደሚዘጋ እያንዳንዱ ሊጎራ የሸገሩ ሁሉንም ነገር እናውቀዋለን። ግን ሴት ልጅ ናት የሸገሩ። አንተ አንድ ነገር እንኳን ሚስቴክ ሲደርስብህ መጥተህ የህዝብ ነው ይጠይቅ። አካውንት ባን ሲደረግ ምን ሆነ ብሎ ፒፕሉ ይጠይቃታል። ፎሎሮቿ ይጠይቋታል። የጠፋች ያን ነገር መጣ ላይ ብላ ተናገረች። የምጠረጥረውን ሰው እንደዚህ ብላ ተናገረች። ከዛ አንግል አወራች። አሁንም ግልጽ ያለውን እሷ እኮ ሁሉ ነገር ጊዜ ይፈተዋል ብላ ነው ቶቹ እንጂ ሌላ ነገር አይደለም። እሱ ሁሉ ነገር ወንድ ልጅ ነው ስታፕ ማድረግ ይችላል። አንቺ ሌላ ላይፍ ጀመርሻል ከእሱ ጋር ቀጥይ ምናምን ብሎ ጥሩ ሰው ቢሆን እንደዛ ስታወራው ሪከርድ ማድረግ መጥቶ የራቁት ቪዲዮ አለኝ ማለት ይህ ምንድን ነው? ሲጀመር አንተ አብራት ስንት ዓመት ገላዋን ያያት ሴት በቪዲዮ ስታወራ ራቁቷን የሪከርድ የምታረጋት ምንድን ነው? ምን ያደርግልሃል? ይህ የሆነ ተንኮል ሴራ እየጠነሰሰ እንደሆነ ታውቃለህ እዚህ ጋር። ስለዛ እዚህ ጋር ፋውል ሰርቷል። ሌላ የሰራውን ጥሩ ስራ የሁላቸውም የራሳቸው የሆነ ስራ አላቸው። ክሬዲታቸውን አንሰብ። ግን እሷ ሴት ልጅ ናት። እሱ መብለጥ ነበረበት። ያኛውን ሰው ለማጥቃት ብሎ አሁን በሁለቱ ማለት የተጎዳው ማን ነው? ሚስኪኑ አዶናይ። እሱ የሚፈልገውን ታርጌት ማለት ነው። ጃኒን አይደለም የጎዳው። አመሰግናለሁ። በጣም አሪፍ ንግግር ነው የተናገርከው። በጣም ደስ የሚል ሀሳብ ነው። የኔ ተራ ነው አይደለ? ሰማዱ ይቅርታ አንድ ወለደ ይሁላችሁ። እኔ ከዚህ ሀሳብ የተለየ ነገር አይኖረኝም ማለት